ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዳጆቼ እንኳን ደስ ያላችሁ። ይህ መልእክት እኛ በስራ ነው ማስታወቂያ ወሎ መናገሻ ደሴ ላይ የቤት ባለቤት ለመሆን እኛ ጋር አብራችሁ ቤታችሁን ለመገንባት የተመዘገባችሁ አባሎቻችን በሙሉ እንኳን ደስ ያላችሁ። እነሆ ማስታወቂያዎቹን ከሰራን አንድ ወር ባልሞላ ጊዜ በጣም በርካቶቻችሁ ተመዝግባችሁ ስራውም እጅግ በጣም በተቀላጠፈ ሁኔታ እየሄደ ይገኛል። ባለፈው ቁፋሮ መጀመሩን ብረት ማጠፍ መጀመራችንን ሌሊትም ጭምር እየሰራን መሆኑን ነግረናችሁ ነበር። አሁን ደግሞ በዚህ 2 ቀን ውስጥ የቆፈርነውን መሬት አፈርና ጠጠር አስገብተን በማሽን ከደለደልነው በኋላ የኮንክሪት ሙሊት አድርገናል። ሌሎቻችሁም ያልተመዘገባችሁና ያልገባችሁ ጥቂት ቦታዎች አሉን። ፈጥናችሁ እዚህ ስልክ ቁጥር ላይ በመደወል መመዝገብ ትችላላችሁ። ስራው አሁን ያለበት ሁኔታ ምን ይመስላል የሚለውንም በዚህ 2 ቀን ውስጥ ሳይት ውስጥ ተገኝተን ነበርና እንደሚከተለው ቪዲዮን ተከታተሉ። ደውሉልን። ፈጥናችሁ ከመጣችሁ አሁንም ውስንና ጥቂት ቦታ አለን። መዋጅሩ ነኝ። አብራችሁን ቆዩ። ወዳጆቼ እንደምትመለከቱት እንግዲህ ባለፈው እንደነገርናችሁ ሌሊትም ጭምር ነው ስራዎቻችንን እየሰራን ያለ ነው፣ እያቀላጠፍን። እንግዲህ እንደዚህ ብረቶች ከታጠፉ በኋላ ልክ እንደዚህ ሲሚንቶዎችን እንግዲህ ኮረቶችን የተፈጨ ድንጋይ ነው እንደምትመለከቱት ሰራተኞቻችን እየወሰዱ አሸዋና ሲሚንቶ ጋር እያቀላቀሉ በማሽን እያቦኩ ነው። ይሄ ከታች የተቆፈረው ቦታ ባለፈው እንዳያችሁት በማሽን ከተደለደለ በኋላ በደንብ ጠብቆ በደንብ ከተረጠረጠና ከተደለደለ በኋላ ልክ እንደዚህ ሊያው ላይ የኮንክሪት ሙሊት ይከናወናል ማለት ነው። እንደምትመለከቱት ሰራተኞቻችን ይህንን የተቆፈረውን ሜዳውን ቦታውን ኮንክሪት እየሞሉበት ይገኛሉ። በነገራችን ላይ ይሄ አንደኛው አቅጣጫ ነው። ልክ እንደዚህ ተቆፍሮ እንደገና ኮረትና አፈር ተገብቶበት በማሽን ተደልድሎ እንደገና ልክ እንደዚህ ሲሚንቶ ጠጠርና አሸዋ እየተቦካ የሚገባባቸው ፓርቶች አሉ። አሁን ደግሞ ግራና ቀኝ ይቀረናል። ይሄንን እንግዲህ ኦልሞስት እያጠናቀቅን ነው። ይሄ መሰረት ነው እንግዲህ ፋውንዴሽን የሚጀመርበት ቦታ ነው። ልክ እንደዚህ ከሞላን በኋላ ይሄ መልሶ እንደገና ይደለደልና መሰረቱ እዚህ ላይ ነው የሚጣለው ማለት ነው። በዚህ በግራና በቀኝ በኩል እኔ ከቆምኩበት በዛ በቤቶቹ በኩልና በዚህኛው ጫፍ በኩል ልክ እንደዚህ ተመሳሳይ እንደዚሁ ይቆፈርና ይደለደላል። ይሄ ማለት መሬቱ እንዲስተካከልና እንዲጠብቅ እንደዚሁም ደግሞ ለግንባታ ምቹ እንዲሆን የፋውንዴሽን ስራ እንዲጀመር ነው። እንደምትመለከቱት አሸዋ እያቦካን ነው። የሳይት ማናጀሩ ናስር ይባላል። እሱ እየነገረኝ ነው። ሲሚንቶቻችን እንደዚህ መጋዘናችን ውስጥ ይገኛሉ። እናም እኔ እንግዲህ ወረድኩና ታች ሰራተኞቹን ለማበረታታት አብሽሮ ለማለት ወደ ታች ወደ ጉድጓዱ ወረድኩኝና እስኪ ለሞክረው አልኩኝ። እንግዲህ እጄን እየሰቀሰብኩ ነው። በእርግጥ እንደዚህ ያለ ሙያ ባይኖረኝም ግን ሰራተኞቹ አብረናቸው ስንሆን አብረናቸው ስንሰራ ይበረታታሉ፣ ደስ ይላቸዋል። ከላይ እየተቦካ እንግዲህ ሲሚንቶና ኮረቶ አሸዋው እየተቦካ ወደ ታች ይገባልናል። እንግዲህ አካፋ ተቀበልኩኝ። እንደምታዩት ያው እንደዚህ አይነት ሙያ ባይኖረኝም ግን ደግሞ ሲበረታቱ ደስ ይላቸዋል፣ በጣም ሞራል ይሰማቸዋል። ለዛ ነው አብሽሩ በርቱ እያልን ሰራተኞቻችንን ያበረታታን ነው። እንግዲህ እንደምትመለከቱት እነሱ ጋር ትንሽ የተወሰነ ሞካከርኩኝ። የሳቁብኝ ነበር እውነት ለመናገር። አካፋ አያያዝ አልቻልኩበትም መሰል። እንግዲህ ያው ዘና እያረኳቸው ነበር የቆየሁት። ውስጥ ገብቼ እያገዝኳቸው ነው። ይሄ እንግዲህ ሁሉም እዚህ የተቆፈረው በጠቅላላ ልክ እንደዚህ ይለብሳል ማለት ነው ኮንክሪቱን። ከዛ እንግዲህ ያው አብሽሩ ብያቸው ከጉድጓዱ ወጣሁኝ። ይህን ካደረጉ ከ2 ቀን በኋላ ተመልሼ ቦታው ላይ ሄድኩኝ። ሲሄድ እንግዲህ እንደምትመለከቱት የተደረገው ኮንክሪት በምታዩት መልኩ ደርቋል ማለት ነው። እጅግ በጣም ደስ ይላል። እንደምትመለከቱት በቃ ስቴፕ ባይ ስቴፕ በቅደም ተከተል ስራዎች ተሰርተው አልቀዋል። በዚህኛው በኩል እስኪ ልግባና ልመልከተው አልኩት ሳይት ማናጀሩን። ከስተመር ይዤ መጥቼ ነበረ። በነገራችን ላይ ክፍያ የከፈሉ ሰዎች ነበሩ። ለእነሱም ማብራሪያ ጭምር እየሰጠው ነው። እዚህ ቦታ ሲደረግ የነበረው ለእናንተ በቪዲዮ ስናሳያችሁ አህመድ ጋር ሆነን ቲክታክ ላይ በላይቭም ስናሳያችሁ የነበረው ነገር
ለደንበኞቻችን አብረውን ቤት ለሚሰሩት ሰዎች እያሳየኋቸው ነው። ልክ እንደምትመለከቱት አስፓልት ዳር ቦታው መሆኑን የሚገነባው ቤቱ እዚህ መሆኑን ለከስተመሮቼ ማብራሪያ እየሰጠሁ ነው። እጅግ በጣም ደስ ብሏቸው ያዩትን ነገር ቢሮም ሂደው ሰነዶችን አገላብጠው የተመለከቱት ነገር በጣም አስደስቷቸዋል። እዚህ ላይ አሁን እየተደወለብኝ ነው አጋጣሚ ከውጭ እንግዲህ እኔ መግባት እፈልጋለሁ እያሉ በጣም በርካቶች ስልካችን ላይ ይደውላሉ። ፋታ የለውም ነበር። ስለዚህ ይህን ይመስላል እንግዲህ ወዳጆቼ። እዚህ ስልክ ቁጥር ላይ ከዚህ ስክሪኑ ላይ በሚታየው ስልክ ቁጥር ደውሉ፣ ተመዝገቡ፣ ባለችው ቦታ ተጠቃሚ ሆነው